ማኪያውን ባገባት ራሱ እርግጠኛ ሆኜ እንዴት እንደሚሆን ታውቂያለሽ? ጠዋት ትነሳና ጠዋት ተነስታ ትመጣና ጠዋት አደረገኝና አድርጋ ገለኒ ከቢሊሱ ማጠው ገለኒ ከቢሊሱ ማጠው ትለየ ስለያ ገለኒ ከቢሊሱ መኪ ግን አለቃ የምትሆን ትመስለኛለች። ምንም ጥያቄ እሷ ነች። ሁሉንም በቦክስ እየደበደበች ሐኪም ቤት ለሐኪም ቤት ፖሊስ ጣቢያ ለፖሊስ ጣቢያ የምመላለሰው እሷ በቴስታ ነው የምትገነጥለው። እያንዳንዱ ኃይለኛ ትመስለኛለች። ግን ስታገባ እኮ ሴት ልጅ ትቀዘቅዛለች ታውቃለህ። ወይ የማኪ ከባድ ማኪያውን ባገባት ራሱ እርግጠኛ ሆኜ እንዴት እንደሚሆን ታውቂያለሽ? ጠዋት ትነሳና ጠዋት ተነስታ ትመጣና ጠዋት አደረገኝና አድርጋ ገለኒ ከቢሊሱ ማጠው ገለኒ ከቢሊሱ ማጠው ትለየ ስለያ ገለኒ ከቢሊሱ እንደው ለወሬም አይመችም። አፍርጠው እኔ በአባ ገዳዎች እኔ ትሪደንት የኦሮሞ ዋንታቲፍ ተብዬ እኔ መጀመሪያ ሀሳብ አቀረብኩ። ኦሮሞ እንደዚህ በገንዳን በጎጥ ምናምን ሲሰዳደብ እና አይቼ አንዳንዴ እዚህ ላይ ለዛ ለኦሮሞ አንድነትም እንዲመች ብዬ ከሁሉም የኦሮሞ እንትን አንዳንድ ሚስት 11 እንትን አይደል ያለን እኔ በቃ ራሴ ትዳሬን እኔ ሰውቼ የራሴን ህይወት ሰውቼ ትዳሬን ለኦሮሞ ህዝብ ጥቅም አንድነት ለማዋል ለእናንተ ጥቅም ራሴን ሰውቼ ማለት ነው። ለእኛ ጥቅም ለምሳሌ ከወለጋ አንድ፣ ከሸዋ አንድ፣ ከአርሲ አንድ፣ ከባሌ አንድ፣ ከጅማ አንድ፣ ከሀረርጌም አንድ አደረግና ወደፊት አሁን ኦሮሞ ልክ እንዲህ በእንትን ሊጣላ ሲል ኧረ ተው ውስጥ የራቼን ትዳሬ ውስጥ ይባላል። ገብቶሻል? እሺ ከጉጂ ከቦረና እሺ ከየሁሉም አንዳንድ ከሀረርጌ 2 ነው እንግዲህ ያሰብኩት ስለቀደም እነሱ እንደዛ ነው። ይንጠስ ምን ጥሩ ሀሳብ አይደለ? ለምን ራይቼ ንገራት ጂጂን እንደምወዳት ኤምቲ የሚባል ጊፍተሬ በጣም ወድሻለሁ እያለሽ ላቭ ዩ ጋይስ። እሺ ከዛስ ታዲያ ከመኪ ጋራ ምንድን ነው ችግሩ? ምንም እኮ ከሀረርጌ እሷ ተይዛለች፣ በቃ ተነግሯታል። ኦኬ ቆንጆ ከወለጋስ ማናት? ከወለጋም አለች አንድ አለች ከወለጋ ተይዘዋል። ሁሉም የምናውቃቸው አሁን ክፍት ቦታ አለ። ከእንትናውን ከሸዋ ገና ነው። ከሸዋ ማርጥ ነው አይደለም? ከሰላሌ ከአምቦ ከጀልዱ ከራማርጥ ነው። አርሲም የሰላሌዋ እኮ እንደ 3 ነው የምትቆጠረው። ታቃጥላለች። ሸዋ ከአርሲ አንድ ነበረች፣ እሷ ጠፋች። እንግዲህ ምን እንደሆነች አላውቅም። አርሲም ከፍ ነው። ከሸዋ ዩቲ ማናት? ዩቲ ደግሞ ለካ ከሸዋ አለ። በቃ ከሸዋ ረሳት ዩቲ ምትባል እሷ ናት። ዩቲ የምትባለው ልጅ ናት። እስቲ እንግዲህ እሱም እንግዲህ እስቲ መኪን ጥሯት። እኔ እኮ ለራሴ ብዬ አይደለም ጂጂ፣ ገብቶሻል ግን አይደል? ለእኛ ብለህ ለእናንተ ለኦሮሞቹ ምን እንደሆነልን ነው? ቀስት ለአንድነት ነው። ኦኬ አንድ ቤት ዩቱ ነው። ዩቲ ማናት? ጉድና ጅራት ከኋላ ነው አለ። ደግሞ ማንን አመጣ? ምንድን ነው የሚሉት? ዩቲና ዩቲ ነው የሚሉት። ዩቲ ነው ዩቲ ማናት ደግሞ? ዩቲን አታውቂያትም? ዩቲ ቲክቶከሯ የ1 ሚሊዮን ፎሎወር ያላት ልጅ
የት አለች? ማን ነው ስሙ? ዩቲ ማለት ዩቲናስ አንድ ሚሊዮን ፎሎ ያለው ሴት ሙስሊሟ ልጅ ዩቲናስ። ኦኬ 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 ኦኬ። ያ ምን አገናኘ ደግሞ እዛ? ትግባ እኮ ነው የሚሉት። እሷ ትግባ ነው የሚሉሽ እኮ ይጓታል። እንደዛ እኮ ነው የሚሉ። ጌም ትጫወት እሷም ትግባና እኮ ነው የሚሉት። ይወዷታል። ለዛ ነው ራስ ትወዳታለህ መሰለኝ። ይኸው እዚህ ጋር የሆነ ነገር እያሉ ነው። ዮቲ ምን ነች በዩ? ሲስተር ነች። በቃ እናንተ እዚህ ቲክቶክ ላይ በቃ መኪ ጋር ምንም የለም። ማኪ ከማኪ ጋር እንዴት ሆነ መሰለሽ ጂጂ፣ እኔ ለአንቺ ምንም እንደብቅሻለሁ ነግርሽ የለም ነገር ራሴን ሰውቼ ትዳሬን ሸውቼ ለህዝብ ለሰፊው ህዝብ ጥቅም ሌሞ ኮማሌ አይራችሁ እንጀ ልትደበላልቅ ፈልገ ነው። አዎ አንድነቱን ለማምጣት ነው ፈልገ። እኔ ግን እንደዛ ራቸውን እንደምል ታውቃለህ? የአንዱን አንዱ ጋር ወስዶ ማስፈር እኔ እሱን አይደል ታዲያ የምሰራው። አሁን ለምሳሌ እኔ አይስወር እኔ አሁን ከሀረርጌ ወደ ወለጋ ከወለጋ ወደ ሀረርጌ በተለይ እሱ ሳይሆን የአርሲውንና የወለጋውን ማቀላቀል ገብቷል። ሁለቱ ናቸው ችግር ያለው። እኔ አሁን ለምሳሌ ያስበሽዋል እንግዲህ ከአርሲ የወለድኩት ልጅ፣ ከወለጋ የወለድኩት ልጅ፣ ከጉጂ የወለድኩት ሁሉም አንድ ቤት ያድጋል። ገብቶሻል? ከዛን ኦሮሞ ምን ይመስላል ሲባል የራቼን ትዳር ይመስላል። አይትልም እኮ እውነት እኮ ግን እኮ እንደዛ እኮ ቤተሰብ ነው። ሰርግ አሁን ትልቅ ከባድ የሆነው እንዴት አሁን ኦሮሞ ነው እንግዲህ ቤትም ትልቅ ቤት ካልሆነ አይሆንም። አዲስ አበባ ውስጥ በጣም ትልቅ ቤት ካልሆነ 11 ሚስት ከባድ ነው። ኦሮሞ ቤት እሳት አደጋ ምናምን ሪፐብሊክ ጋርድ ምናምን ያስፈልግ አይመስልም? በደንብ ያስፈልጋል እንጂ በደንብ ያስፈልጋል እንጂ ፖሊስ ምን ቤቴ ውስጥ አለ እንጂ ፖሊስ ጣቢያ ታሰራል። አንደርግራውንድ ገቡ። መኪ ግን አለቃ የምትሆን ትመስለኛለች። ምንም ጥያቄ እሷ ነች። ሁሉንም በቦክስ እየደበደበች ሐኪም ቤት ለሐኪም ቤት፣ ፖሊስ ጣቢያ ለፖሊስ ጣቢያ መመላለስ። እሷ በቴስታ ነው የምትገነጥለው። እያንዳንዱ ኃይለኛ ትመስለኛለች። ግን ስታገባ እኮ ሴት ልጅ ትቀዘቅዛለች። ታውቃለህ ወይ? የማኪ ከባድ ማኪያውን በአገባት ራሱ እርግጠኛ ሆኜ እንዴት እንደሚሆን ታውቂያለሽ? ጠዋት ተነስታ ትመጣና ጠዋት ያደረገኝና አድርጋ ገለኒ ከቢሊሱ ማጠው ገለኒ ከቢሊሱ ማጠው ትለየ ስለያ ገለኒ ከቢሊሱ ዋና ከስተሆና ጀቱ ነት ይበቃተ ባይዝ እውነት ነው። እስከሚወጣ ድረስ ከውስጣችን ብዙ ልጆቻችን የልጅ ልጅ ካልሆነ በስተቀር በእኛ አይወጣም እኮ ታውቃለህ። አስበሽዋል? ባልሽን በእናንተም አይወጣም። አሁን አንተ ራስህ ያ ትውልድ ስለሆንክ የሚያስቸግር ይመስለኛል። በፍቅረኛሽን ሌላው መፍቱ እኮ ኦኮ ማኪ ሚኤስ ጅርታ የታለች ማኪ ጠፋች እኮ ብዙም አትመጣም ላይቭ ላይ ለምን እንደሆነ አላ። ስለ ወለጋ አሰባሰባችሁ እንደ ገንዘብ ምናምን ነበርክ መሰለኛል። እንትን ነው ሁላችንም ቪዲዮ ሰራን፣ ግን ሰዎች እያስገቡ ነው የቻሉት። ያ እንትና እንዴት ነው ቀንሶ? ጥሩ መረጃ የለኝም። ሰሞኑን ነው የራሱ ሰሞኑን እንደውም በጣም ከባድ ነው እየተባለ ነው። እግዚአብሔር ትግሬ ማፊን ፎቶ በሽታው ግን እንዳይዛመት እና በሽታው እኮ ነው የሚያስፈራው ራሱ ሳይሆን በሽታው ወይ ደግሞ እንዳትሄድ እንኳን ፐርሰናል ምናምን እንዳትሄድ በሽወባው የሚተላለፈው ምናምን ማለትም መፍቱኩ ማለትም በስመ አብ ሁሉም ግን ዩቲ ይላሉ። እኔ ዩቲ የምትባለው ልጅ ግን
በጣም ጠብቋል ማለት ነው። ከዩቲ ጋር እኔ እንደ እህቴ ነው ማየት። ኧረ ወይኔ ወንዶቹ ግን እዚህ መጥተው ትዳራቸውን እያፈረሱ ነው እኔ ሲያዩ። አረ በቃ ተዋቸው። እዚህ መጥተው የሆነ ነገር ያወሩና ሴቶቹ ይቀየማሉ። ተው። ማል መፍቱ እኮ ማልቲሙ ጠይቅ ጂጂ ይሉኛል። በቃ እንደ እህቴ ነው ማያት አለ። በቃ ተውት። ወንዶቻችን አያምኑም። እናንተ አልገባችሁም። ሴቶች ብልጥ ሁኑ። ይኸው ቅድም ጆኒን አያቸው ተጣልተው ሄዱ። አሁን ደግሞ የሚጣላ እኔ አጣይ እንትን ነኝ እንዴ? እዚህ ቁጭ ብያለሁ ያቼ ነው እንደምልከው እንዲህ ብለሃል ለማስባል ነው እኔ ላይ ጂጂ ጠየኩት እኮ እህቴ ናት። ሲስተር ነች። ዝም ብለው ነው የሚያደርጉሽ። ሲስተር አፋን ኦሮሞ አውሪ። አፋን ኦሮሞ ስታውሪ እንወዳለን እያልሽ ነው። እኔ ስናደድ እኮ ነው ማውራት። ስበሳጭ ሲመጣብኝ አንዳንዴ አሁን ልንማር ነው ታውቃለህ አይደለ? ርቼ ራቸው ልንማር እኮ ነው። አያና ሊያስተምር አያና አርገው በደንብ በጥሩ አስተማሪዎች ኤክስትራ ኦንላይን ላይ እዚህ ቲክቶክ ላይ ልንማር ነው። ኧረ በጣም ቆንጆ ነው። እኔ ችግር ምን መሰለህ የምታስተምር አሁን አንድ ጎበዝ ልጅ እኮ አለች ዲቦራ። ያ ግን ስቴፕ የለውማ። ገባህ? ሁሌ ካልተከታተልክ ጎበዝ ነች እሷ። በጣም ጎበዝ ናት። እንትኗ ደስ ይላል። ይገባሃል? እኔ ችግር ምን መሰለህ አሁን ለምሳሌ ቋንቋውን ካላወራው ትረሳዋለህ። የፈለገ ቦታ ብትወስደኝ ካላወራው ትረሳዋለሁ እና ቦታው ላይ መገኘት አለብኝ፣ ማውራት አለብኝ። ኢቭን ራሱ ጀርመንኛ ዝም ቀን ሙሉ ሳላወራ ውዬ በንጋታው ከሆነ ሰው ጋር ሳወራ እያልኩ ነው የማወራው። አይ ነው ይረሳል፣ ይጠፋል በጣም። ኦሮምኛ ግን እኮ ቀላል እኮ ነው፣ ከባድ እኮ አይደለም። ባይዜ ኦሮምኛ ጂጂ እኮ ዓለም ላይ እንደ ኦሮምኛ ከባድ ቋንቋ ራሱ ያለ አይመስለኝም። አሁን እኛ ኦሮምኛ ምንችል ይመስልሻል ጂጂ? አንችልም አይደል? ኦሮምኛ እኔ ኦሮምኛን ፐርፌክትሊ የሚችል ሰው በቁጥር በጣም ጥቂት ነው። ባይዜ ኦሮምኛ እኮ በጣም ሪች የሆነ ቋንቋ ነው ማለት። እኛ የምናወራው ኦሮምኛ በቂ አይደለም ማለት። አሁን አጫሉ ሲያወራ ውስጥ ዘላለም አበራ ነው የሚባሉ ደራሲዎቹ አሉ። ትልልቅ ሰዎች አሉ። በቃ ቋንቋው ቃላቶቹን በቃ ይሄ በደንብ ዲስክራይብ የሚያደርጉ። እኛ የምናወራው አፋን ኦሮሞ አፋን ኦሮሞ አይደለም። ኦሮምኛ በቃ በትክክል የሚያወራ ሰው በጣም ጥቂት ነው በዚህ ሰዓት። በጣም ብሪች ነው በቃ ቃላቱ። ይሄ እኔም ራሱ አንዳንዴ የምታወሩት ኦሮምኛ ትንሽ ናት፣ በቃ ጥር ያለች ናት። ይገባኛል እኮ ነው። ተመሳሳይ ሁሌ ተመሳሳይ ነው። አሁን ያጫሉ ኢንተርቪዎች ለምን ደስ የሚሉን ይመስልሻል? እያቸው ውስጥ ቃላቶቹ አሁን ጌረር ሳውን ኢዝ የሆነ ነገሩ አሉ፣ የሆነ የተሻሉ ቃላቶች አሉ እና እኛውን ልናወራ እንችላለን። ፒውር ኦሮምኛ ማውራት አይደለም ግን ቃላት መርጦ የተሻሉ ቃላቶችን ሀሳቦችን በደንብ ወደ ውስጥ ያሉት ሰዎች ናቸው የሚያወሩት አይደለ? ውስጥ ያሉት አባቶች ምናምን። እስቲ እንትኑ ነው እስቲ ባይ ዲፎልት በድሮ ጊዜ ምን ይባላል መሰለሽ? ኦሮሞን ኤቢሴቱ መገርሳ አባሬቱ ጎክሳ ይባላል። ኦሮሞ መርቆ ያለመልማል ረግሞ ያበርቃል ይባላል። እና ምርቃቶቹን ስትሰሚ አሁን እንትን ምርቃቱ በራሱ የአባቶቹ ምርቃት ራሱን የቻለ አርት ነው። ያስደነግጥሻል። ቃላቶች ዜማ አለው፣ እንደ ግጥም ነው ምናምን ነገር ግጥም ነው። ቃላቶቹ ደግሞ ማለት ነው ኦዳተይ በለድ አከስተይ ጀበድ ብየተይ እንትን ነው። ይሄ ዝም ብሎ ምርቃት እግዚአብሔር እንዲያርግልህ ምናምን ሳይሆን አይደለም። የኦዳ ዛፉን ስፋ አገርሁን እንዲሁን እንዲያዝ እንደዚህ ያርግ እንዲ ይገርመኛል። እግዚአብሔርን ቃላቶቹ ከየት እንደሚመጡ በዛ ዘመን በዛ ጊዜ እንደዚህ አይነት ቃላት ያስደነግጠኛል። እንደዚሁን ለጠላት አስቸጋሪውን፣ እንደዚሁን ለእንትን እንዲሁን፣ እንደዚሁን እንደዚህ ያርግ ደስ ይላል። የሆነ ዜማ አለው በጣም
ኦሮሚያ ተይ በለዱ ይላል። አሁን እንደውም አንድ በጣም ወደ ኦሮሚያ ተይ በለዱ ይላል። ኦሮሚያን ሁንና ስፋ ምርቃቱ ደስ አይልም። አንድ ላይ ደግሞ ሲሆን ማለት ነው ኦዳ ተይ ገብ ይሆነ ዋው! እኔ ሁሌ ደነግጣለሁ እግዚአብሔር እና አንችልም። አሁን እኛውን አንችልም። እኛውን በጣም በቃ አንዳንድ ሰዎች አሁን አንድ ልጅ በኮመንት እኔ ፒውር አፋን ኦሮሞ አወራለሁ ይላል። ፒውር አፋን ኦሮሞ ማውራት አይደለም፣ ቃላት መርጦ ገብቶሻል። ቃላት መርጦ ይህ ፐርፌክት የሆነውን አይዲያ በደንብ የሚገልጽ ቆንጆ የሚጣፍጥ እንትን አንችልም። በዛ ነው የአጫሉን ኢንተርቪው ደጋግመን የምንሰማው። አጫሉ አለ በጣም ጥቂት ሰዎች በጣም ጥቂት ሰው እና እንትና የሚባል ልጅ አለ ኦቤስ ላይ የሆነ ትረካ የሚያቀርብ ነው ታስታውሻለሽ? የአጫሉን ትረካ መላጣ ነገር ነው ኦቤስ ቲቪ ላይ የአጫሉንም ትረካ የአጫሉን የህይወት ታሪክ የሰራው ኦቤስ ላይ አለቀው። እሷውን ቃላቶቹ በኢየሱስ በቃ ደስ ይሉሻል። ይሁን እንዲህ ውስጥሽ ርክት መርጋንጋሱ ይባላል። እሷውን ጎበዝ ነው እና በጣም ጥቂት ሰዎች ናቸው። ብዙ ጊዜ አይተሽ ከሆነ ገጠር ላይ አባቶች ጋር ምናምን አሁን ሀያት ካለሽ ገጠር ሀያት ካለሽ አያትሽ ጋር ስትሄጂ የምትሰሚው አፋን ኦሮሞ በቃ ያስደነግጥሻል። በጣም አይገናም። ገብቶሻል? አጫሏን እሱን እየሰማ ስላደገ ነው። እሱም እኮ ከአያቱ ጋር ነው ያደገው። በደምብ ይሄድ ነበር። ያ ወሬ ሊጣስር ይሻላል። ግን በስነ ስርዓቱ እንደዚህም ለመማር እራሱን የቻለ ሳብጀክት ያስፈልገዋል ማለት ነው። ታሪኩን ባህሉን የሚል ሳብጀክት ያስፈልገዋል። ቋንቋ ብቻ ሳይሆን ቋንቋን ትማርና ከዛ ደግሞ ታሪኩን የኦሮሞ ታሪክ ከዛ ባህሉ ዘይቤው እኛ እኮ ምንም ማለት አንዳንዴ በጣም ማፍረው ሁላችንም ይሄ ፖለቲካሊ ብቻ ኦብሰስድ ሆነን ስንት የሚወጣ ነገር እንኳን ያልወጣ የኦሮሞ እኮ ገና ነው ማለት ያለውን ሶሳይቲው መሀል ያለውን ካልቸር ባህል ትክክለኛውን ነገር ማውጣት ስንጀምር እኮ ዓለም እኮ ይደነግጣል። ገና እኮ ነው እውነት ማለት ትክክል የኦሮሞ አርት ደከመን ኮርቾዬ መጀመሪያ ለነፃነት ሁሉም እንትን አለ። አሁን ደግሞ ነፃነት መጣ ተባለ። አሁን ደግሞ እዚህ ላይ ያለን ሀገሪቷ ያለመረጋጋት አለ። አሁን ደግሞ የሚቀጥለው ትውልድ ነው ያንን መስራት ያለበት እንጂ አንተም እንዳቅም የምትችለውን አድርጋለህ። አንተ እኮ ላይታወቀ ይችላል እንጂ ብዙ ነገር እንደሰራ ታውቀዋለህ። በዚች በቲክቶክ ራሱ ብዙ ነገር ሰርታል። ያ ማለት ትልቅ ነገር እኮ ነው። እኔ ለወደፊት እግዚአብሔር ከረዳኝ ጂጂኮ እውነት የሁል ጊዜ ማለት ሁሌ እንቅልፍ በቃ ሁሌ የማስበው አንድ ነገር የሆነ ነገር ሰርቼ ማለት ፈልጋለሁ ማለት ሰምቲንግ ሚኒንግፉል በቃ ሁሉም ታኩማው ላይ መስራት የምትችለው ይመስለኛል። ዊል እንሰራለን ኢንሻላህ ፎና ደቁ እና ገና ብዙ ገና በጣም እንዳያና ትንሽ እንዳያና አይነት አይዲያ ያለው ብዙ ሰው ያስፈልጋል እና አሉ እኮ ስላሉ ባይዚ በጣም አሉ እኮ በጣም የሚገርምሽ ጂጂዬ በጣም አሉ እኮ ባይዚ እኮ ሰው እኮ በሚያስደነግጥ ደረጃ አለን። አሁን አያናን የዛሬ 3 ወር አናውቀውም ነበር አይደል? ይጀስት እድል አገኘ አጋጣሚ ነው። ይሄ ሁላኛ እንደዚህ ስንል የት ነበርክ? አሉ ገና አሁን የሚወጡ ኢትስ ጀስት ኤ ማተር ኦፍ ታይም። እውነት ገና አሁን እኮ እግዚአብሔር ሰላም አድርጎ ሀገሪቷን በተለይ ኦሮሚያን ሰላም አድርጎልን በመንግስትም እና ከኦነጋም ሰላም ቢፈጠር ኦሮሚያ ሰላም ብትሆን ወለጋም ሰላም ሆኖ ሙሉ ሀገር ሰላም ቢሆን እግዚአብሔር ቢረዳን በ10 ዓመት ውስጥ ዓለምን የሚያስደነግጥ ለውጥ ይመጣል። ሀገር በጣም ትልቅ ነው። በቂ የሆነ በጣም በሚያስደነግጥ ደረጃ በቂ የሆነ የተማረ ሰው አለ። በቂ የሆነ አቅም ያለው ሰው አለ። በጣም በቃ ዛሬ በየቀኑ የሚገለጥ የሚገርም የማያልቅ ሪሶርስ አለ። በየቀኑ የሚገለጥ ኢቭን ራሱ ርቾ ምን እንደምል ታውቃለህ? አሁን ኦሮሚያ ሜዳው ይበዛል፣ አይተህ እንደሆነ እርሻው ይበዛል አይደለ? እኔ
አንዳንዴ ይሄ ሁላ መሬት እያለ ምንድን ይሄ ሁላ ቦታ አሁን ሌላ ቦታ ትንሽ ተራራ ምናምን ይበዛዋል። ገባ ወደ ሰሜን ተራራ በጣም ይሄ እኮ ውሃ አለ። አይተዋል ሀገርን ለጥ ያለ ሜዳ አለ። ድንጋይ ብትፈልግ ድንጋይ አለ። ድንጋዩ ራሱ ጥግ ሄደን ያለው ጥግ። ሌላ ሀገር ግን ስትሄድ በዚህ በኩል አስፓልት ነው፣ በዚህ በኩል ድንጋይ ነው። ኦሮሚያ ግን ተራራ ለማግኘት ጥግ ላይ ነው የምትሄደው። አይተው እንደሆነ ጥግ ላይ እንዲያውም በምን እንደሆነ ታውቃለህ? የማስተር ፕላኑ ሲሰራ በተራራው በስተጀርባ ነው የተሰራ። አይተው እንደሆነ ተራራውን ላለመንካት ማለት ነው። ወደዛ ነው የሄዱት፣ ወደ ሌላ የሚያገናኝ ጋራ። ያ ነው ችግር የፈጠረው። ምክንያቱም ተራራውን ላለመንካት እና አንዳንድ እንትኖች እርሻው ጋር ነው የገቡት። በቂ ከበቂ በላይ ቦታዎች አሉ። ዓለምን የሚያስቀምጥ የሚያበላ አይደለም ኢትዮጵያን ማለት ነው። ግን በቃ ተረግመን አለ ነፍሴ ተረግመናል። እርግማን ሳይሆን ዊጀስ ኒድ ታይም ትንሽ ጊዜ እና አትሊስት መሬቱን እንኳን እንደው ሰታቸው አርሳችሁ ልክ እንዴት ነው በቃ ከዛ ይዛችሁ ወደ ሀገራችሁ ግቡ። ምን ለምን እንደሆነ ተቀደ ያ መሬት አካባቢው ላይ ያለው ሰው ያርሰዋል። ሌላ ደግሞ መሬት አለ። እንደው ፍቅር ቢኖር ነው የምልህ። ገብቶሃል? ይህ የራስን ማንነት መትከል ምናምን ሳይሆን ጎበዝ ሆነህ የምትኖርበት። አሁን ሌላ ሀገር ብትሄድ መሬት አለ አታርስበት። ውሃ ነው እዚህ ሀገር ብታይ ውሃ በረዶ ነው። እንኳንስ እህል አይደለም አንተ ለመኖር ራሱ ችግር መሬቱ ገባ እና ብቻኛ ተዋል። ብቻ እግዚአብሔር ብቻ ሰላም ያመጣል። ያው መሬትና እንትን ማጣላት አልነበረበትም። እውነት ስለ እውነት ከሆነ ግን ሁላችንም ችግር የኔ ስለምንል ብራይት ፊውቸር ይታየኛል። እውነት ወደ ወለጋም አይተኸዋል። ማንጎ በተለይ ይሄ ማንጎ እንጂ ተንጠልጥሎ እኔ እንደው መኪና ቢኖረኝ ወለጋ ቢታረስ እግዚአብሔር ሰላም አምጥቶ ምልሽ ከምንም በላይ ወለጋ ሙሉ ምስራቅ አፍሪካን ይመግባል። ባይዘ ማንጎ አይተኸዋል? በስብሶ ወድቆ ሙሉ ምስራቅ አፍሪካን ይመግባል። እኛ ሄድን ጊዜ 2018 በቆሎ ወድቋል ብትል ማንጎ ወድቆ አሁን ዛሬ ራብ ሲባል እኔ በጣም ይገርመኛል። በጣም ዝም ብለን እንደው አስፈቅደ ትንሽ ብር ሰጣቸው መኪና ውስጥ ጭነህ ከሚበሰብስ ወደ ከተማ የአንድ ቀን መንገድ ነው በፒካፕ ጭነህ አምጥተን ነው ለዳ ተሰጠን 501 ሺህ ብር ሰጣቸው በራስ አስቆርጠ ለድሃ ልጅ ወይ ለእርዳታ ይሄ የለም። እውነቴን ነው የምልህ። ብርቱካኑ ሙዙ ሀረርጌ ብትል ሙዙ ተንጠልጥሎ ያሌለ እዛ ደግሞ ያሌለ ብርቱካን ፍሩት የለ ያሌለ የግመሉ ወተት እንደዚህ በቃ በላስቲክ በዚህ በእንደዚህ በሃይላንድ እንትን በየመንገዱ ጠዋት ይታለባል፣ ማታ ይታለባል። እና ግን ብቻ እግዚአብሔር እስቲ በቃችሁ ይበለንና እግዚአብሔር ሰላም ያምጣልን። ጂጂኮ ውጭ ሀገር ያላችሁት ራሱ ተመልሳችሁ እዚህ አንድ ላይ ነው የምንኖረው። የትንሽ ጊዜ ጉዳይ ነው። እኔ እናንተ ሰላም ሆኑ እንጂ እኔ ስለ እውነት ሪችዬ እናንተ ሰላም ሆናችሁ ወጥታችሁ ገብታችሁ የጦርነት ድምፅ ጠፍቶ ህፃናት ተወልደው አድገው ይችን አይቼ እኔ ልሙት ሀገራችሁን አልፈልግም። እኔ ምንም ነገር አልፈልግም። ምንም ለምን እኔ ታገልኩት እኮ እናንተ ቦታ ልኖረ ወይንም እኔ ድምፅ የሆንኩትኝ አይደለም። እናንተ ሰላም እንድትሆኑ ያንን የሚፈልግ እዚህ ቁጭ ብሎ የሚያልም እኔ እዚህ ራሴ እግዚአብሔር ይሰጠኝ ይሆናል በቂ ቢሰጠኝ ራሱን ለድሃ ነው የምሰጠው። እሺ ጂጂ እኮ ቆንጆ ጊዜ ነበር። አንዳንዴ እስቲ እንዲህ የመጣሽ አውሪኝ። እሺ ጠፍታል። ምንም እኮ ስለጠፋችሁ እኔም ጠፍቻለሁ። አልጫወትም እኮ ብዙ። አይ እንዲህ አንዳንዴ እናወራለን። እልክልሻለሁ። እሺ ሩቾ ደህና ደህና መልካም ቀን ሳምልኝ። እስቲ አምቦን ደግሞ ስትሄድ በእኔ ስም በልልኝ። ቻው የኔ ጌታ። ባይ ባይ። ደህና ደህና ቻው። ሌቢየ ቡልቡላ ባይዜ ላኪ ዱኩማ ዋቀዮ ነጋኑ ፊዴ
Yoo waaqayyo biyya keenya nagaan godhu, yoo waaqayyo dachii keenya nagaan godhu, like we will have biyya eebbifamaa, like biyya namni hundumti qananiin itti jiraatu qaban dhugaa Rabbi. Naafa goomoo natti hin fakkaatu. Amma obboloonni koo dhugaa Rabbi, obboloonni koo biyya Arabaa jirtan akka sanaatti siqaayii sana keessatti hin jiraatan. Yoo waaqayyo nu gargaare dhugaa Rabbi, like maadamiin keessan isin hin ajaju. Guyyaan baay'ee hin dhufu. Guyyaan itti jarri nu bira hojiif dhufan.